በቂሊንጦ እስር ቤት ውስጥ የሚገኙ የኦሮሞ ፌዴራሊስት ኮንግሬስ አባላት የረሃብ አድማ ማድረጋቸውን የፓርቲው ዋና ጸሐፊ አቶ በቀለ ነጋ ለቪኦኤ ገልጠዋል። እስረኞቹ የበዙ ያሏቸው በደሎች እንደሚፈጸሙባቸውም አቶ በቀለ ማምሻውን ከሰለሞን አባተ ጋር ባደረጉ ቃለ ምልልስ አመልክተዋል። በኢትዮጵያ እስር ቤቶች ውስጥ በአብዛኛው ታስረው የሚገኙት የኦሮሞ ልጆች ናቸው ያሉት የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ በቅርብ ቀን ደግሞ ከቃሊቲ እስር ቤት ወደ 100 የሚሆኑ እስረኞች ቂሊንጦ ወደሚባል አቃቂ አካባቢ የሚገኝ እስር ቤት መወሰዳቸውን አመልክተዋል። እነኚህ ሰዎች ፍትህ ሳያገኙ ከታሰሩ 2 ዓመት ከ7 ወር ያህል ቆይተዋል። በዚያ ምክንያት ጠርተውኝ አንዳንድ ነገር ሁኔታቸውን ለማየት በቀደም ዕለት ሄጄ ነበረ። እዛው እስር ቤት የታሰሩበት ቦታ ድረስ እጄ አይቻቸዋለሁ። ብዙዎቹን ዞን 1፣ ዞን 2፣ ዞን 3 የሚባሉ እስር ቤቶች ውስጥ ነው ያሉት እና አንደኛ ነገር ፍትህ ዘግይቶባቸዋል። ያው ከ2 ዓመት ከ7 ወር በላይ ሲታሰሩ ምንም ቤተሰብ አላቸው፣ ቤተሰባቸው ፈርሷል፣ ገቢያቸው ተቋርጠዋል፣ ልጆቻቸው ተበትነዋል። ይሄ ትልቅ ችግር ነው በማህበረሰቡ ላይ እየደረሰ ያለው የህብረተሰብ አካል ናቸው እነኚህ ሰዎች። ይሄ አንድ ችግር ሆኖ ሁለተኛው ችግር ደግሞ በታሰሩበት ቦታም በህግ መብታቸው አይከበርም። ብዙዎቹ ድብደባ እንደደረሰባቸው የተወሰኑ የመንግስት ደጋፊ የሆኑ እዛ ውስጥ የታሰሩ ሰዎችን ጋራ በተፈጠረ ግጭት ተደብድበዋል። በጩቤም ተወግተው ነበር የተወሰኑቱ 1-3 ሰዎች። ከዛ በኋላ ደግሞ በቅርብ ቀን ይሄንን አቤቱታ ሲያቀርቡ የተደበደቡት ታሳሪዎች ደብዳቤዎቹ በህግ ቀርቦ እርምጃ ወይ ቅጣት ሳይወሰድ እነሱን ከውስጣቸው መርጠው 27 የሚሆኑትን መርጠው ባሰልፈው ወደ ውጭ ታወጧቸው። በኋላ እዛ ቂሊንጦ እስር ቤት ውስጥ ያው ድንጋይ፣ ብረት፣ እንጨት የተለያየ ነገር ይዘው ገብተው ውስጥ ጠብቀዋቸው ሲገቡ ከባድ ሁኔታ ደብድበዋቸው ወደ 4-5 የሚሆኑት ቀጀላ ገላና፣ መንግስቱ ግርማ፣ ተፈራ ቀበኔሳ፣ ኢብሳ እንደዚህ የሚባሉ ሰዎች ኮማ ውስጥ ናቸው። በድብደባው ምክንያት ማለት ነው። ሕክምና እያገኙ ነው? አላገኙም። እዛው እስር ቤት ናቸው። ምንም ሕክምና አላገኙም። አሁን በጣም በአደገኛ ሁኔታ ውስጥ ናቸው። ይህንን ነው የነገሩኝ ሰዎቹ። ለምሳሌ ከተደብዳቢዎቹ ውስጥ ብርሃኑ ምሩ የሚባል የኛ የስራ አስፈጻሚ ኮሚቴ አባል በታሰረ 2 ዓመቱ ነው። እሱ በጠና ተደብድበዋል። እሱ ሌሎቹም የተደበደቡት ከ50 በላይ ናቸው። እንግዲህ በግለሰብ ደረጃ እዛ ውስጥ የተፈጠረ ጠብ አይደለም። ይሄ ሆን ተብሎ እነሱን ለማጥቃት ሞራላቸውን ለመንካት የሚደረግ ነው የሚመስለን እኛ ስናየው። ምክንያቱም ከዚህም ቀደም ተፈጽመዋል። በእነ ወልባና ላይ ተፈጽመዋል፣ በእነ አንዱ ዓለም ላይ ተፈጽመዋል። የቅጣት እርምጃ አልተወሰደም። እኛን የምናየው ወህኒ ቤቱ ራሱ ከመንግስት በላይ ይመስለናል። የመንግስት ትዕዛዝ የማይቀበል ህግ የማያስከብር በፈለገው አይነት የሚሄድ የተወሰኑ ሰዎችን እዛ ውስጥ አስቀምጠው እንግዲህ ፍትህ አለማግኘት፣ እንደገና ቤተሰብ መበተን፣ እንደገና ደግሞ እዛ ውስጥ ህገወጥ በሆነ ሁኔታ መደብደብ ማለት መቼም በየትም ሀገር እንዲህ አይነት የመብት ጥሰት ታይቶ የሚታወቅ አይመስለኝም። እኔ በጣም ከባድ ነው። አቶ በቀለ አክለውም ሰሞኑን እስረኞቹን ለመጎብኘት ወደዚያው ተጉዘው የነበሩት የአውሮፓ ፓርላማ የሰብአዊ መብቶች ኮሚቴ ልዑካን ቡድን አባላት የመንግስት ፈቃድና ትዕዛዝ ቢይዙም በእስር ቤቱ ኃላፊዎች እምቢተኝነት ምክንያት ሳያዩዋቸው ለመመለስ መገደዳቸውን አመልክተዋል። እስረኞቹ እየደረሰባቸው ያለውን ከባድ ነው ያሉትን ህይወታቸውንና ፍትህ የዘገየባቸው መሆኑን የሚገልጽ አቤቱታቸውን ለጠቅላይ ሚኒስትሩ፣ ለፍትህ ሚኒስትሩ፣ ለፓርላማ፣ ለሰብአዊ መብቶች ኮሚሽን፣ ለእንባ ጠባቂ ኮሚሽንና ለመሳሰሉት ከፍተኛ የመንግስት አካላት ማስገባታቸውን አቶ በቀለ ጠቁመዋል። አሁን እየደረሱ ናቸው ያሏቸው በደሎች ከቁጥጥር ውጭ የሆኑ እንደሚመስላቸው የተናገሩት አቶ በቀለ ነጋ እስረኞቹ አሁን የሚገኙት የረሃብ አድማ ላይ መሆኑን አመልክተዋል። ዳኝነት ለመስጠትም መንግስትም አለ ብለው የሚያውቁ አይመስለኝም። እዛ እስር ቤት ውስጥ ያሉ ጠባቂዎች እጅግ በጣም የሚያሳዝን ነው። መንግስትም ደግሞ እርምጃ አይወስድም። ለምሳሌ ከዚህ ቀደም የተደረጉ ነገሮች አሉ። በእነሱም እርምጃ አልተወሰደም በተደበደቡት ሰዎች ላይ። አሁንም ቂሊንጦ ላይ የሆነ ያለው ይሄ ስለሆነ እስረኞቹ ሲቸግራቸው የረሃብ አድማ ጀመሩ። አሁን የረሃብ አድማ ቅዳሜ ዕለት ነው የጀመሩት። ማድረግ የምንችለው ይሄንን ነው። ኦልሬዲ ሞተናል እና በቁማችን የሞትን ስለሆነ ብንሞት ይሻለናል እንደዚህ ከሚሆን ብለው መካክረናቸው ምግብ እንዲበሉ እንኳን ጠይቀናቸው ነበር። በፍጹም አሁንስ ቢሆን ሞት አይደለም ወይ የኛ ከዚህ በላይ ምንድን ነው? ቤተሰባችን ፈርሷል፣ ልጆቻችን ተበትነዋል፣ ፍትህ አላገኘንም፣ በታሰርንበት ቦታ ሳይቀር መብታችን ካልተጠበቀ ብለው በጣም ነው ሀዘን ላይ ያሉት። ይበልጥ የሚያሳዝንን ደግሞ ለአውሮፓ ፓርላማ እኛ
ፓርላማ ሄዶ ውይይት በሚያደርግበት ሰዓት ጉባኤው የሰጡት አስተያየት ደግሞ በዚህ በታሳሪዎች ሁኔታ ላይ ልክ በሀገሪቷ ላይ ፍትህ እንደሚበየን ትክክለኛ እስረኛ አያያዝ ህገ መንግስቱን የጠበቀ አቋም እንዳለ ነው ተደርጎ የቀረበው። ይሄ በጣም አሳዝኖናል በእውነቱ። አንድ በኦሮሞ ህዝብ ተወክሎ እዛ ካለ የፓርላማ አባል ያውም ከአፈ ጉባኤ እንዲህ አይነት ነገር ስንሰማ በጣም ተስፋ የሚያስቆርጥ በጣም የሚያሳዝን ሆኖ ነው ያገኘነው። ለእስረኞቹም እንደዚህ ሆኖ ነው ያገኙት። ተቃራኒው ነው። በዛን ሰዓት ረሃብ አድማ ላይ ናቸው እስረኞቹ። በዛን ሰዓት ተደብድበው መኝታ ላይ ናቸው። መንግስት ሄዶ ሊያያቸው ይገባል። አሁንም ቅሬታቸውን በጽሁፍ ላልናቸው ለሚመለከታቸው ባለስልጣናት አሰምተዋል። ያንን አድርሰናል። እንግዲህ እስካሁን ምንም የተሰጠ መፍትሄ የለም። ያሉበት ሁኔታ በጣም የሚያሳዝን ነው። ይህንኑ ጉዳይ ለማጣራት ወደ ፌዴራል ፖሊስ ደውዬ ነበር። ከስራ ሰዓት በኋላ በመሆኑ ምክንያት ከቢሮ ውጭ ያገኘኋቸው አንድ የፌዴራል ፖሊስ ባልደረባ የሚመለከተውን አካል ነገ ማነጋገር እንደምችል ነግረውኛል። ጉዳዩን ተከታትዬ ከተጨማሪ መረጃ ጋር እመለሳለሁ። ሰሎሞን አባተ ለአሜሪካ ድምፅ ዋሽንግተን።